Nasiha Islamic Media. Nasiha Islamic Media. Subscribe. ካልፈለገማ እሺ ናንተ ወንድናሽ አንተ ኢየሱስ ጌታ ነው ስትል ለጌትነቱ ማስረጃ መኖር አለበት። አንተን አይደለም መቀርጽ እኔ ደስ ይለኛል። አንተን አይደለም መቀርጽ ከፈለግ እሺ ጥሩ ከሆነ አጥፎ ስልኩ ምንድነው ችግር? ስልኩ የኔ ነው እኮ በአንተ ስልክ አይደለም መቀርጸው። ስለ ጌትነቱ ማስረጃ ስጠኝ። ስለ ጌትነቱ ማስረጃ ይኸውልህ። አሁን እሱ ራሱ የውሸት ነው የሚሰብከው። ሰውን አምላክ አትበላ። ትጸንሻለሽ ማለት ጽንስ ማለት ፍጡር እንጂ ፈጣሪ አይደለም። ወንድ ልጅ ትወልጃለሽ ነው ያላት አይደል? መልአኩ ተርከውና እሺ አንተ ማስረዳት እንቢ ስትለኝ እኔ ላስረዳ ብዬ ነው። ከእናቱ ማፀን እንደተወለደ መልአኩ ገብርኤል ለማርያም መጥቶ ነግሯታል አይደል? ይሄን እናምናለን ከሆነ ጽንስ ማለት ፈጣሪ ነው ፍጡር? ይሄ ነው ጥበብ። እንግዲህ እግዚአብሔር ጽንስ ማለት እቺ ንገረኝ በቃ። ጽንስ ፍጡር ነው ፈጣሪ? ፍሊቢት እሱን አንተ ነው ያልከው። ሰዎች ናቸው ያሉት እንጂ ፕሊስ ከሱ ጋር ማውራው ሰዎች ናቸው ያሉት እንጂ መጽሐፉ አይልም። ፍጹም ሰው ፍጹም አምላክ የሚል አንድ ቴክስት አምጣልኝ ከ27ቱ የሐዲስ ኪዳን መጽሐፍ አንድ ቴክስት አምጣ። እሺ ተራ በተራ ነው። ቀጥልሽ። አሁን ደግሞ አንተ በተራ መጀመሪያ የባይብሉን ጥያቄ መልስ አምጣ። የባይብሉን ጥያቄ መልስ አምጣ። እሰጥሃለሁ መልስ፣ ችግር የለም። የአላህ ቃል ነው አይልም። ቢከሊመት ምንሁ እስሙሁል መሲሁ ዒሳ ኢብኑ መርየም ነው የሚለው እንጂ ቃል ነው አይልም። ተሳስተሃል። እሺ ምን ምዕራፍ ላይ ስለማታውቀው ነገር አታውራ። አንተ ከእሱ አትሻልም፣ እሱ ይሻላል። ዒሳ እውነተኛ የአላህ ቃል ነው ይላል። ምን ቁጥር ላይ ምን ይሁን ምን ቁጥር ላይ? ሱረቱ መርየም ላይ ስለ ቃል ሱረቱ መርየም ላይ አይናገርም። የሚናገረው ሱረቱ አሊ ኢምራን ላይ ነው። ስለ ቃሉ ቁርአን ምዕራፍ 3 ቁጥር 45 ሱረቱ አሊ ኢምራን ላይ ወኢዝ ቃለቲል መላኢከቱ ያ መርየሙ ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ ነው የሚለው። ከሱ በሆነ ቃል በቃሉ በማን በኩል መጣላት? በገብርኤል በኩል። በከሱ በሆነ ቃል ስሙ አልመሲህ ዒሳ የሆነ የተባለ ልጅ ትወልጃለሽ ያበስርሻል አለ። በስራቱ ነው አልመሲህ ዒሳ። ምን ማለት ነው አልመሲህ ዒሳ ማለት? ዒሳ አንተ ለሁለት እንዴ ሁለት በአንድ ጊዜ ሁለት ዛፍ ላይ ትወጣለህ እንዴ? ኧረ ተረጋጋ። ከቻልክ የሱንም ትምህርት አዳምጥ። ይኸውልህ ከቻልክ የሱንም ትምህርት አዳምጥ። ኦኬ አዎ አሁን ዒሳ ኢብኑ መርየም አልመሲህ ማለት ለምን ቆዩ? አንድ ጊዜ ተረጋጉ። ለምንሳ እንዳወራም ጠብቁን። መሲህ ማለት ይኸውልህ አባሽ ማለት ነው። ቃሉ በአረብኛ ነው። መሳሐ ማለት ማአባሽ ማለት ነው። ሰራጅ ማለት ነው። አልመሲህ ዒሳ የተቀባ በምንኛ በኢብሩ እንደዚህ ነው። በምን ቋንቋ መሲሁ ኢብራይስጡ እንደዛ ነው። ኢብራይስጡ የተቀባ ማለት ነው። አሁን እንደው የተሾመ አይደል? ማን የሾመው? ማን የቀባው? ሰራጅ ማለት ነው። አዎ አባሽ ነው። አባሽ ነው ማለት ነው። ምንድነው የሚያብሰው? ለምጻሞችን አይነ ስውራንንና ድውዮችን ሰዎች የሚያብስ ነው። ተግባባን? መጀመሪያ በዚህች እንግባባ። ተረድተኛል? መልሴን እናንተ ምን ተማሩ ነው? መልሴን ተረዳኝ ወይ? ቅድመ ኖ እኔ የምፈልገው የተጠየቅኩት መመለሱን ማረጋገጥ እፈልጋለሁ። እኔ እንደዚህ ተመልሷል ወይ? ምኑ የጠየቀኝ ጥያቄ መልሱን ሰጠው? አልሰጠኝም። እሺ ልጨርስልህ። ተረጋጋ። አሁን ወደ መጽሐፍም ደግሞ ስንመጣ ሉቃስ ወንጌል ላይ በምዕራፍ 1 ከቁጥር 26 ጀምረ እስከ 37 አንብበው። መልአኩ ገብርኤል ገሊላ ከተማ ወደምትገኝ ወደ አንዲት ድንግል ከእግዚአብሔር ዘንድ ተልኮ መጥቶ ምን አላት? ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ እነሆ አትፍሪ፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። የጀመርኩት እኔ መጨረስ ያለብኝ ወንድ ልጅ ትወልጃለሽ አላት። ጽንስ በመጀመሪያ በሴት ማህፀን ውስጥ የሚቀመጥ ብጣሽ ስጋ ማለት ነው። ፈጣሪ ይሄ ነው። ኦኬ ይሄ አሁን ይሄንን መልእክት ገብርኤል ይዞ ከመምጣቱ በፊትና አብርሃም ያመልኩት የነበረው አምላክ ብጣሽ ስጋን አይደለም፣ ጽንስን አይደለም። ቀጥሎ ወንድ ልጅ ትወልጃለሽ አላት። ወንድ ልጅ ማለት ፍጡር እንጂ ፈጣሪ አይደለም። አእምሯችን መስራት አለበት። እዚህ ጋር ከፈጣሪ ጋር ጦርነትን
መግጠም አንችልም። ይሄንን ልንገራሽ። ተግባባን? ልጨርስልህ። እሺ ስሙን ኢየሱስ ያለች ከዛም ምን አላት? እሱም ታላቅ ይሆናል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። አባቱ ማን ነው? አባቱ ማን ነው? አባቱ ማን ነው? አልጨረስኩም። አባቱ ማን ነው? እግዚአብሔር አብ የአባቱን የዳዊትን ዙፋን ይዛታል። ዳዊት ለኢየሱስ ምኑ ነው? ምኑ ነው? ዙፋን ማለት ዙፋን ማለት ዳዊት ለኢየሱስ ምኑ ነው? ዙፋኑ ጋር እንመጣለን። ዙፋኑ ጋር ዳዊት ለኢየሱስ ምኑ ነው? ዙፋን ማለት ምን ማለት? ፕሊዝ ዳዊት ለኢየሱስ ምኑ ነው? በባይብልን ነው የምጠይቀህ። ዳዊት ለኢየሱስ ምኑ ነው? ምኑ ነው? ዳዊት ለኢየሱስ አትፍራ፣ አትፍራ፣ ፕሊዝ አትፍራ። የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤትም ላይ በዳዊት ዘር ነው የመጣው። በያዕቆብ ቤትም ላይ ለዘላለም ይነግሳል አለ። ዳዊት የማን አባት ነው? እዚህ ቦታ ላይ መልሱ ስጠኝ። እቺ ብቻ ነው ፈልገው። ዳዊት የሰለሞን አባት ነው። የሰለሞን አባት ነው። የአባቱን የዳዊትን ለምን አለ መጽሐፉ? የእግዚአብሔር ቃል። አዎ ዳዊት በንግስና ነግሷል ኢየሩሳሌም ላይ። አሁን ንግስናውን ለራሱ ነው የነገሰው። ለኢየሱስ ምኑ ነው ዳዊት? ኢየሱስ ለዘላለም ይነግሳል። ዳዊት ለኢየሱስ ምኑ ነው? አንተ መጽሐፍ መናገር ትፈራለህ እንዴ? አትፍራ። እንካ ዘጋጅና አማይዘ ዳዊት ለኢየሱስ ምኑ ነው? ሊስት ንገረኝ አደራ። የሁሉ ሰው ይጠብቃል። እኔም እናገራለሁ። ወይ ዳዊት ለኢየሱስ ምኑ ነው? ዳዊት ልጨምርልህ። ማቴዎስ ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ አልመለስክም፣ መመለስ አልፈለግክም። መልሱ ለምን የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። ማቴዎስ አብርሃምና ዳዊት ለኢየሱስ ምኑ ናቸው? አያት ናቸው። ቅድመ አያት ናቸው። በቃ እነሱ ደግሞ ለጌታ ምንድን ናቸው? ለፈጣሪ ፍጡር ናቸው። ባሮች፣ ፍጡራን። ኢየሱስ ደግሞ የፍጡራን ልጅ ነው ማለት ነው። እንደዚህ ይወፍቃችሁ ላለው እስቲ ገባ ብሉና ኢንሻአላህ ወደ ሌሎችም ፕሮግራማችንን ሼር አድርጉት። ከዛ በማስከተል ወደ ዛሬዋ አጠር ወዳለችው ፕሮግራማችን ጎራ እንላለን ማለት ነው። የዛሬዋ ፕሮግራማችን የምትሆነው በሁለት ጉዳዮች ላይ ያተኮረች ናት። አንደኛዋ ያው እንደተለመደው ወደ ዲን አልእስላም የሚገቡ ወንድሞችና እህቶችን ማስተናገድ ነው። ከዛም ውስጥ አንድ ወንድማችን ከአረብ ሀገሮች ውስጥ ከአንዷ ሀገር ወደ ዲን አልእስላም የሚገባበት ነው። ኢትዮጵያዊ ዜጋችን ነው። ወደ እስልምና ከነበረበት እምነት ወደ ተፈጠረበት ሃይማኖት የሚገባበት ነው ማለት ነው። ሌላኛው ፕሮግራማችን ደግሞ በነብዩ ላይ አለይሂ ሰላቱ ወሰላም ጥላቻቸውን ከሚገልጹ ከሆኑ ሰዎች ውስጥ አንዱን ሽማግሌ ሰው ወይም ቄስ በእርግጥ ሰምታችሁታል፣ ካሁን በፊት አይታችሁትማል ቪዲዮን። ያንን ትንሽ ይህ አይነቱ አካሄዳቸውና ይህን ለማድረግ የፈለጉበት ምክንያት ምንድን ነው ከሚለው በመነሳት አንዳንድ ነጥቦችን እናነሳለን። ሌላኛው በትላንትናው ነው። ከሰሞኑ አንዲት ክርስቲያን ነኝ የምትል ሴት ትሁን አልታወቀም፣ ክርስቲያን ነኝ የምትል ሴት ቁርአንን በእግሯ እየረገጠች ያየንበትን ቪዲዮ በተመለከተ የምንለው ነገር ይኖራል ማለት ነው። በዛች ላይ ትንሽ ጊዜ እንቆያለን የሚል ሐሳብ ያለ ኢንሻአላህ ገባ ብላችሁ ተንበሉ ማለት ነው። ሼርም አድርጉት፣ ፕሮግራሙን ለሌሎቹ ደርስ አድርጉ። አላህ ይጠብቃችሁ በያላችሁበት ሙስሊም ወንድምና እህቶች። ባረከላሁ ፊኩም ወፈቀኩም ላሁ ሊኩሊ ኸይር። አላህ ስብሓነሁ ወተዓላ በኢስላም ለመራን፣ በኢስላም ለፈጠረን፣ ኢስላምን ላሳወቀን፣ በቁርአን ለመራን፣ በነቢዩ ፈለግ ላይ ላቆመን ጌታ የላቀ ምስጋና ይገባው። ወሊላሂ አልሐምዱ ወልሚና። በቀጥታ ወንድማችን ጋር ኢንሻአላህ እደውላለሁ። ትንሽ ግን ገባ ቢሉ ጥሩ ነው። ኢንሻአላህ እንጠብቃቸዋለን። ሰላምታ ለምታቀርቡ ሁሉ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብያለሁ። ሌሎችም ወንድምና እህቶች እየገባችሁ ላላችሁ በጥቅሉ የሰላምታ ያጸፋ ይድረሳችሁ እላለሁ። ወንድማችን ሰይድ አህመድ ኦኬ
እሺ ሶፊያ እንደዚሁ ዘይነብ ሁላችሁም ሰሚራ ቢንት መሐመድ ተፈضሉ እንኳን ወደ ሼር በማድረጉ ላይ ትንሽ በርቱ ኢንሻአላህ ቶሎ እንድንጀምር ማለት ነው። ሌላም ፕሮግራም ደግሞ ወደ ቴሌግራም ሊኖረኝ ስለሚችል ፕሮግራሟን ላሳጠራት የሚያሰብኩት ለዛ ነው። ዋትስአፕ ላይም እንደዚህ ተመሳሳይ ሌላ ፕሮግራም አለ። ይቺኛዋን እናስቀድማታለን ማለት ነው። እንዴት ነው የአረፋ በዓሉ ዒዱ እንዴት አለፈ? በያላችሁበት አካባቢ ተቀበለላሁ ሚና ወሚንኩም ሳሊሐል ቀውሊ ወልዐመል ተባብለናል መሰለኝ። ከዛ በኋላ ነው ወይስ አልተባባልንም? በእርግጥ እንግዲህ ያው የዒዱ ቀናቶች አልፈዋል። ዛሬ ላይ ያለንባቸው ቀናቶች ወደ ዙልሂጃ 20ዎቹ ነው እየገባን ያለ ነው ማለት ነው። ዙልሂጃ 20ው እንዳለቀ እንግዲህ 30ው እንዳበቃ ደግሞ የሚቀጥለው ወር አላህ በሰላም በኢማን በዕልም ያድርሰን እሱን የምንገዛባቸውን ወቅቶችም ያመቻችልን እንላለን። طيب بارك الله فيكم الله يطبقاችሁ በያላችሁበት። ሄሎ አይ ሰላም እንዴት ነው ወንድማችን? ሰላም ነው? ሰላም ነው። ደህና አልሐምዱሊላህ። ድምጼ ይሰማል አይደለም? በደምብ አዎ ይሰማል። ማሻአላህ ዝግጁ ነው አሁን አይደለም? አዎ ዝግጁ ነው። ማሻአላህ በጣም ደስ ይላል። እሺ እኔ እንደምለው ተመሰከራለህ ተከትለኸኝ ማለት ነው። መጀመሪያ በአረብኛው ቃላት ነው የምስክርነት ቃል የምትሰጠው እኔ እንደምለው ተከትለ ከዛ በኋላ በአማርኛ ደግሞ እንደግመዋለን። ከዛ በስተፊት ግን እንዴት ነው ወደ እስልምና ለመግባት ያነሳሳህ ነገር ምንድነው? ዋናው ነጥብ እስቲ ንገረኝ። እኔ ወደ እስልምና ለመግባት አስቤ ነበር ቀደም፣ ግን ያኔ አውቀው አይደለም የሃይማኖት የማውቀው ነገር የለም። እሺ ማሻአላህ እስልምናን ግን ወደድከው እንደዚሁ ስታየው ማለት ነው? በትክክል ተወዳጅ ሃይማኖት ነው። የሰው ልጅ በሙሉ የተፈጠረበት ሃይማኖት ነው ይላል ቁርአን ላይ። ወደ ተፈጠርክበት እምነትህ ነው የምትመለሰው ማለት ነው። ወሊላሂ አልሐምዱ ወልሚና ለጌታ አላህ የላቀ ምስጋናና ክብር ይገባው ማለት ነው። እኔ እንደምለው ተከተለህ በል እሺ ወንድሜ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ أن محمدا رسول الله وأشهد أن عيسى ابن مريم عبد الله ورسوله لا إله إلا الله الله أكبر ما شاء الله تبارك الله الحمد لله በአማርኛ ደግሞ እንደግመዋለን እሺ ከአንዱ አላህ በቀር በል በሐቅ የሚመለክ አምላክ የለም ነብዩ ሙሐመድም የአላህ መልእክተኛና አገልጋይ ናቸው። የአላህ መልእክተኛና አገልጋይ ናቸው። ነብዩ ዒሳም የመርየም ልጅ የአላህ መልእክተኛና አገልጋይ ነው። ኢስላም ሐቅ ነው ብዬ መሰከርኩ በል። ማሻአላህ ተባረከላህ ተክቢር። ሁላችሁም ዱዓ አድርጉለት ወንድምና እህቶች። ይህንን ድምጽ የምትሰሙ ኢስላምን ወዶት ሐቅ ነው ብሎ መስክሮ
የምስክርነት ቃል በመስጠት በጌታ አላህ መልካም ፈቃድና ችሮታ ከነበረበቱ ክርስትና ወደ ተፈጠረበቱ እስልምናው ገብቷል። ወሊላሂ አልሐምዱ ወልሚና። ወንድማችን አላህ ባለህበት ይጠብቅ፣ ለበጎ ሁሉ ይወፍቅህ እንላለን። ኑሮህን፣ ሲሳይህን፣ ጉርስህን አጠቃላይ የዚችን ዓለም ህይወትን የተሳካና ያማረ ያድርግልህ። ኑሮህን በአጠቃላይ እስከ ህይወት ፍጻሜ በእስላም ያድርገው። በወዲያኛውም ዓለም ጀነትን ከሚገቡ ባሮቹ አላህ ያድርግህ እንላለን ወንድማችን። እሺ፣ እና አንዳንድ እስላማዊ ትምህርቶችን ደግሞ እንደዚሁ በቴሌግራም እና በዋትስአፕ ላይ ትከታተላለህ። በውስጥ መስመር ላይ እንደተገናኘ ነው ታናገረኛለህ። አንዳንድ የሚነበቡ መጽሐፍቶችም አሉ። በፒዲኤፍም ይሁን በአፕሊኬሽን አውርደህ የምትጠቀማቸው ናቸው። እንልክልሃለን እሱንም ኢንሻአላህ። ማሻአላህ ኢንሻአላህ ይጠብቅህ። ደህና አደር። አፍዋን አልሐምዱሊላህ ረቢል ዓለሚን ወሊላሂ አልሐምዱ ወልሚና። በዛሬዋ ኦገስት 8 2020 ከምሽቱ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ከ10 ላይ እንዳዳመጥ ነው ሁሉ ወንድማችን ከነበረበት ክርስትና ወደ ተፈጠረበት እስልምናው ገብቷል። ለጌታ አላህ የላቀ ምስጋና ይገባው። ይህ የአላህ ፈድል ነው። ይህ የአላህ ሱብሓነሁ ወተዓላ ችሮታ ነው ማለት ነው። አላህን በእጅጉ ልናመሰግነው ይገባል። ለሌሎችም እንደዚህ አይነቱን ብርሃናማን ኢስላም አላህ እንዲያመላክታቸው የተፈጠሩበት ሃይማኖት መሆኑን አውቀው ተቀብለውት አምነውበት እንዲገቡ እንዲወፍቃቸውም ጭምር አላህ ሱብሓነሁ ወተዓላ እንለምናለን ማለት ነው። ለነሱም እንመኝላቸዋለን መልካሙን ነገር። ለሰው ልጅ ሁሉ መልካምን መመኘት በጣም ጥሩ ነው። ከመልካሞቹ ሁሉ ደግሞ በላጩ መልካም ነገር ግን ምንድነው? ዲነል ኢስላም ነው። ዲነል ኢስላም ነው። ፈጣሪን መገዣ፣ እሱን ማወቂያ፣ ነቢያቶችን ማወቂያ፣ የፈጣሪን መለኮታዊ ቃል መጽሐፍቶችን በሙሉ ማወቂያና ማመኛ፣ በቁርአን ደግሞ መመሪያው ጎዳና ኢስላም ነው። ለሰው ልጅ ይህ ከተሰጠው ምንም የቀረበት ነገር የለም ማለት ነው። ምንም የቀረበት ነገር የለም። ከምንተነፍሳት በፍጥነት ከምንተነፍሳት አየር፣ ከምንመገበው ምግብ፣ ከምንለብሰው ልብስ፣ ከምንጎርሰው ጉርስ በአጠቃላይ በላጩና ቀዳሚው ኢስላምን ማግኘት ነው። ለወንዱም፣ ለሴቱም፣ ለጥቁሩ፣ ለቀዩ፣ ለማንም እኔ በላይ ነኝ ትልቅ ነኝ ለሚለው ሁሉ በሀብትም ይሁን በስልጣን ኢስላም ቀዳሚው ጉዳይ ነው ማለት ነው። ኢስላም ባልተገኘ ጊዜ የተገኘ ነገር በሙሉ ከንቱ ነው። ኢስላምን ሳንይዝ የምንይዘው ነገር በሙሉ ቢያምረን እንኳን ብንደሰትበት እንኳን ውድቅ ነው ማለት ነው። ቁርአንን ያልያዝንበት ህይወት ውድቅ ነው። በቁርአን ያልተመራን ማንነታችን ሁሉ ከንቱ ነው ማለት ነው። መጨረሻ ላይ የእሳት ድምተኛን የሚያደርግ አምላካችን አላህ ምን ይላል? በመልእክተኛዬ በሙሐመድ ላይ ባወረድኩት ቁርአን እመኑ ፊቶቻችሁን በገሃነም እሳት ከማገላበጤ በፊት ይላል አላህ Subhanahu Wa Ta'ala። አስደንጋጭ የሆነ መልእክት ነው። የሰው ልጅ ጥንቃቄ ሊያደርግ ይገባል። ለህይወታችን ሪስክ፣ ለህይወታችን ዋጋ ልንሰጥ ይገባል። ግምት ልንሰጥ ይገባል። ቁርአን የሊቃውንቶችን ጭንቅላት ያስደፋ ነው። ቁርአን የምሁራንን ልብ የወሰደ ነው፣ የማረከ ነው። አዋቂ ነኝ የሚሉትን በሙሉ የማረከ ነው። የእውቀት የበላዮች ነን ያሉትን በሙሉ ያሸነፈ ነው። ነቢያትን በሙሉ የተረከ ነው። ቁርአን የመላእክትን ማንነት ያብራራ ነው። የሰማያትና የምድርን የመፈጠር ዓላማም ይሁን የመፈጠራቸውን ጥበባት ያስተማረ ነው ቁርአን። ዛሬ በሰው ልጆች አይደለም በእግራቸው ሊረገጥ ቀርቶ ላ የመስሑ ኢለል ሙጠሀሩን ያለው አላህ። እነኛ በእምነት ያልተጠራሩ ወገኖች ሊነኩት እንኳን አይገባም የሚል ወሰን ጥሰው ወሰን ተላልፈው ከመርገጥም አልፈው ወይም ከመንካትም አልፈው የረገጡት ከሆነ ዋጋቸውን የሚያገኙት አላህ ዘንድ ብቻ ነው። አላህ ዘንድ ብቻ። እኛ በአይናችን ባየን ጊዜ ልንናገር የሚገባን ነገር ቢኖር የቁርአንን እውነተኝነት ብቻ። እውነተኛ የጌታ ቃል ነው። አምላካችን አላህ በቁርአን በሱረቱል በቀራ መግቢያ ላይ እንዳስቀመጠው ذلك الكتاب لا ريب فيه هدى للمتقين። ይህ ኪታብ ይህ መጽሐፍ ከፈጣሪ ዘንድ ለመሆኑ ምንም አይነት ጥርጥር የሌለበት ሲሆን እሱን ለሚፈሩ እሱን ለሚገዙ ለአዋቂዎቹ መመሪያ ነው ይላል፣ ብርሃን ነው ይላል። በነብዩ አለይሂ ሰላቱ ወሰላም ምላስ ላይ የተገራ ነው።
በሳቸው አንደበት እንዲነበብ የተደረገ ነው። በልባቸው ላይ እንዲሰፍር እንዲቀመጥ የተደረገ ነው። ዓለማትን እንዲያንቀሳቅስ የተደረገ ነው። ይህ ተአምር ነው፣ ታላቅ ተአምር ነው። የሚገርም فإنما يسرناه بلسانك لتبشر به المتقين لتنذر به قوما لدان ያለው አላህ በምላስህ ላይ አገራ ነው አለ ቁርአኑን አላህ عز وجل በነብዩ መሐመድ ምላስ ላይ አገራው። የታየ የተጻፈን አይተው ሳያነቡ እንዲሁም ደግሞ ጽፈው ሳያስነብቡ ሳያስተምሩ በምላሳቸው ላይ አላህ ያገራው የሱ ቃል ነው ማለት ነው። በቀላሉ የሚታይ ነገር አይደለም። ቁርአን ዘመናትን አቋርጦ ሕያው ሆኖ ቋሚ የሆነ የጌታ ቃል ነው። ሰዎች አይደሉም ሊቀይሩት፣ አጋንንቶች መቀየር አይችሉም፣ መላእክት መቀየር አይችሉም። አላህ Subhanahu Wa Ta'ala ቋሚ ያደረገው ያወረደበትን መልእክተኛ በሞት አሰናበተ ከዚህ ዓለም። ቁርአኑን ግን ሕያው አድርጎ መልእክተኛው ባስተማረው መልኩ ምድር ላይ ተግባሩ እንዲፈጸም አደረገ። እያደረገ ነው ያለው፣ እያየን ነው። ያያሉ ሌሎችም እምነቱን ያልተቀበሉ ወገኖችም ቢሆን ያውቃሉ። የአምስት ወቅት ምሽትና ቀንን ተከትለን የምንሰግደው ስግደት፣ በአመት የምንጾመው ጾም፣ በአመት የምንፈጽመው የሐጅ ተግባር እንዲሁም ደግሞ ዘካ፣ እያንዳንዱ መልካም ተግባራቶች በሙሉ በቁርአን ያልተነደፈ ያልተባለ አንድ ነገር የለም እዛ ላይ የሰፈረ ቢሆን እንጂ። እያንዳንዱ የምንሰራት እስላማዊ ተግባር፣ እያንዳንዱ የምንተገብራት ፈጣሪን የምንገዛው የአምልኮ ተግባራት በአጠቃላይ ነብዩ መሐመድን የተከተልንበት ቢሆን እንጂ በስሜትና በመንፈሳዊ ዝም ብሎ ብቻ በዘፈቀደ ባየሁት በመሰለኝ ብለን የምንሰራው ነገር የለም። ይህን ሁሉ የሰው ልጅ ሊያውቀው ይገባል። ሁላችንም ልንረዳው ይገባል ማለት ነው። በቁርአን ምዕራፍ 18 መግቢያ ላይ እስከ ቁጥር 4 ድረስ ጌታ አላህ ያስቀመጠውን የሱረቱል ካፍን አያም እናስታውሳለን። አልሐምዱሊላሂ الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا. مسغانا لقيتنا الله يتقبلهم. أنزل على عبده الكتاب بباريو بنبي محمد عليه الصلاة والسلام كتاب القرآن يورد له هنا جيتا مسغانا يتقبلهم. ولم يجعل له عوجا ምንም አይነት መጣመም ሳያደርግበት ቁርአኑ ሰተተለ እውነት የተሞላበት ብርሃን ሲሆን ያወረደው ጌታ የተመሰገነ ይሁን ይላል። እንዲሁም ደግሞ እነዛን አላህ ልጅ አለው የሚሉ ሰዎችን ሊገስጽበት ሊያስጠነቅቅበት ነው የተወረደ። ምእመናንን ደግሞ በቀጥተኛው መንገድ ላይ የተሰማሩ ባሮቹን ደግሞ ሊያበስርበት የተወረደ ነው ይላል። ወሊላሂ الحمد والمنه። ይህ ቁርአን ምድር ላይ ባይኖር ኖሮ ዓለሟ ድራሿ ይጠፋ ነበር፣ ባልነበረች ነበር። አምላካችን አላህ Subhanahu Wa Ta'ala በቁርአን እዝነት ያላመኑትንም ጨምር እንዲኖሩ እያደረጋቸው። ምእመናን በቁርአን የምናምን ሰዎች፣ በቁርአን የምንኖር ሰዎች በምንፈጽመው የጸሎት ተግባራት፣ በምንፈጽመው የአምልኮ ተግባራቶች ሁሉ እዝነቱን እያወረደ ነው አላህ። ያ ባይሆን ኖሮ ጠቅላላ ድራሹ ድምጥማጡ በጠፋ ነበረ። እኛ እንደምንለው ወይም ሰዎች እንደሚሉት አይደለም። ቁርአን ወደ ተራሮች ሰማያትና ምድር ላይ በተቀረበ ጊዜ فأبين أن يحملنها وأشفقن منها ነው ያሉት። ጌታችን ሆይ እኛ መሸከም አንችልም፣ ወደኛ ጋር አታቅርብብን ያሉት። وحملها الإنسان የሰው ልጅ ግን ተሸከመው ተቀበለ። የአላህን አማና፣ የሱን መመሪያ፣ የሱን መለኮታዊ ቃሉ ማለት وحملها الإنسان إنه كان ظلوما جهولا መሀይምና አላዋቂ ሲሆን ነፍሱንም በዳይ ሲሆን የሰው ልጅ ተቀበለ። ከዛ ውስጥ ደግሞ በእምነታቸው የተመረጡ ሰዎች ይመሩበታል። ሌላው መናፍቅ ይሆንበታል። ሌላው ካዲ ሆነ። ሌላው ጣዖታትን መረጠና ወደ ጣዖታዊነቱ አዘነበለ። የአላህን ሐቅ ተወ። በዚህ ጊዜ ውድቀት ላይ ይሰማራል ወይም ለውድቀት ይዳረጋል ማለት ነው። ይህ የማይቀር ጉዳይ ነው። አሁንም ቢሆን ቁርአንን የማያነብ ሰው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቁርአንን ያላነበበ ጭራሽ የቁርአን ንባብ የሌለበት ሰው እንደ ባዶ ቤት እንደ ኦና ቤት ነው ያሉት። አላህ ይጠብቀንና ኦና ቤት ውስጥ ምንድነው ያለው? የሸረሪት ድር ገና ሲታይ የሚያስፈራ የሚቀፍ ማለት እኮ ነው ኦና ቤት።
አይደለም በጨለማ ታይቶ በቀን እንኳን በብርሃን ሲታይ ያስጠላል፣ ይከብዳል። እንደዛ ነው ምሳሌው ብለው አስቀመጡ። ቁርአንን የሚያነቡ ሰዎች እንደዚሁ በደረጃ አስቀመጧቸው ነቢ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ዘውትር ልናነበው ይገባል። በእያንዳንዷ ፊደል 10 ምንዳ ሐሰናት ይጻፍልናል። ይህንን ተስፋ አድርገን አምነንበት ነው ኢህቲሳብ አድርገን ነው ቁርአንን ልናነብ ልንቀራው የሚገባው። የከሃዲያን በቁርአን ላይ ያላቸውን መጥፎ አመለካከት ባየን ቁጥር እኛ ጋር ያለው የቁርአን ኢማን ፍላጎቱ፣ ጉጉቱ፣ የማንበቡ ስሜት የበለጠ ሊጨምር ይገባዋል። የበለጠ አንዳንዴ እነሱም ያነቁናል ይመስለኛል። እቺ አሁን ሰሞኑን ቁርአንን በእግሯ ረገጠች የተባለችው ሴት ያው በመሀይምነቷ ነው፣ በአላዋቂነቷ ነው። ብታውቅ ኖሮ ይሄን አታደርግም። ይሄውና ድንቁርና፣ ባዶ ጭንቅላትነት ለዚህ ይዳርጋል ማለት ነው። እንዲህ አይነቶቹን ሰዎች አላህ Subhanahu Wa Ta'ala በቁርአን ከጠቀሳቸው ጋር ነው የምንፈርጃቸው። በሱረቱል ቀለም በሱረቱን ኑን ማለት ነው። ወላ ቱጢዕ ኩለ ሐላፊን መሂን حماز مشاء بنميم مناع للخير معتد أثيم عتل بعد ذلك زنيم أن كان ذا مال وبنين إذا تتلى عليهم آياتنا قال أساطير الأولين انتي عانتوچو ዲቃላዎችን አትታዘዛቸው አለ አላህ። ከነኚህ ነው የምንፈርጃት እቺ ያለ ምክንያትም አይደለም የምናገረው። አንደኛ ቁርአኑ ቦታቸውን ነግሮናል። አንድ ሁለተኛ ደግሞ ከመጽሐፋቸው አንፃር እንደነኛ አይነት ሰዎችን መፈረጅ እንችላለን። በመጽሐፈ ሲራክ ምዕራፍ 42 ቁጥር 14 ላይ እንደተቀመጠው ከሴት ለጋስ የወንድ ንፉግ ይሻላል ብሎ ሴቷን ዝቅጥ ያደረገበት ቦታ ማለት። እዛችሁ ጥቅስ ላይ ደግሞ ውሽማዋንና ባሏን የምታቃና ሴት እፍረት ናት ይላል። እዚህ ጋር አሁን ከውሽማና ከባል የተረገዙ በሙሉ ዲቃላዎች ናቸው ማለት ነው። ምክንያቱም አባታቸው አይታወቅም። የውሻ የቡችላ አባቱ ይታወቃል? አይታወቅም። ማን ያውቀዋል? ምክንያቱም እናትየው ከተለያዩ ውሽሞች በቀነጫጨበችው ከተለያዩ ባሎች ባጠራቀመችው ፈሳሽ ነው እንደዚህ አይነቷ የምትወለደው እንጂ ከየትም አይመጡም። ከየትም መጥተው አይደለም። እንደነዚህ አይነቶቹን ዲቃላዎች ባየን ጊዜ ማንነታቸውን ማረጋገጥ ነው ማለት ነው። ቁርአንሳ ምንም የሚነካው ነገር የለም። ወላሂ ثم والله ማንም አይነካው። ምንም የረገጠችው ይመስላችኋል? ጫፉን አትነካውም። አልነካችሁም። ጫፉን አልነካችሁም። ምክንያቱም ቁርአን ውስጥ ምን አለ? ተውሂዳችን አለ። እኛ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ነው የምንለው። በአንድ ቀን ውስጥ በብዙ ሺዎች ከሚታተሙ መጽሐፎች ውስጥ አንዱ መጽሐፍ ላይ እግሯን ብታሳርፍ ወይም ሌላውም እግሩን ቢያሳርፍ ወይም ቢያቃጥሉት ወይም የፈለጉትን ቢያደርጉት በስንትና ስንት ሚሊዮን የሚቆጠር የቁርአን መጽሐፍ በየዓለማቱ በየሀገሩ በየመስጊዱ በየሙስሊሙ ቤት በየሙስሊሙ እጅ በአየር ላይ ደግሞ በየሶሻል ሚዲያ በኢንተርኔት መስመሮች ላይ ሁሉ ተሰራጭቶ ይገኛል። እስቲ ከቻለች ያንን ሁሉ ትርገጠው ውስጥ ያን እንዳንዳንድ ዘገባዎች ወይም እንዳንዳንድ አባባሎች ደግሞ ስንል እሷ በፍቅር ነው በባልነት ደረጃ ያሰበችው ሰው ወደ እስልምና በመግባቱ ምክንያት ነው የተናደደችውም ይባላል። እንግዲህ ወሬ ሁሉ መረጃ ላይሆን ይችላል። እስክናጣራ ድረስ ነው አንልም። እኛም ብንሆን የሆነው ይሁን የራሷ ጉዳይ ማለት ነው። ስለዚህ እንዲህ አይነት ነገሮች በገጠሙን ጊዜ እነኚህ በረሮ ታውቃላችሁ አይደለም? በረሮ የሚል ከሰከስ የወደቀ ምግብ የሚፈልግ ማለት ነው። መሬት ላይ ፊሊት በተነፋበት ጊዜ እዛው ጸጥ የሚል ማለት ነው። ከዛ ነጥላችሁ ልታያቸው አይገባም። እንደነዚህ አይነት በረሮችም ማለት ነው። አንድ ይሄ ነው። ሌላው በዚህ ላይ የምንመለከተው ተልእኮ ከጀርባ አላቸው።
ባለፈው ጊዜ ማርያም ነኝ ብላ አንዴ እንደ ጠንቋይ፣ አንዴ እንደ ንግስት፣ አንዴ እንደ ጀብደኛ፣ አንዴ እንደ ትዕቢተኛ፣ አንዴ ምን እንደሚያረጋት እንደሚያሳጣት፣ ሌላ ጊዜ ደግሞ ምን እንደመላላገም ብቻ እንደ ሁኔታው የምትሆን የነበረችው ሴትዮ አላህ Subhanahu Wa Ta'ala በአሁኑ ሰዓት ጥጉን አስይዟታል ማለት ነው። እሷና ተከታዮቿ ጀሌዎቿም ጭምር የት እንዳሉ እናውቃለን። ከነሱ በፊት ደግሞ የነበሩት እንደዚሁ ብዙዎች እስላምን ሊያጠለሹና ሲያጠለሹ የነበሩትንም እንደዚሁ አላህ Subhanahu Wa Ta'ala ዋጋቸውን ሰጥቷቸዋል። አሁንም ዋጋቸውን ይሰጣቸዋል። አሁንም የሚቀር ነገር አይደለም ይሄ። ይልቁኑ እኛ ቁርአኑን ማክበር መቻል አለብን። የበለጠ እንዲህ አይነት ሁኔታ ላይ በመናበሳት የበለጠ ማንበብ መቻል አለብን። ትርጉሙን መማር መቻል አለብን። የተውሂድን መሰረተ ሐሳቦች የበለጠ ተላብሰናቸው ለሌሎቹ ማድረስ መቻል ይኖርብናል ማለት ነው። በነብዩ መሐመድ አለይሂ ሰላቱ ወሰላም የጥላቻ ቃላቶችን በሚሰነዝሩ ጊዜ ሰዎች ውዴታችን ከበሬታችን የበለጠ ሊሆን ይገባል። የበለጠ እቺን ሲተከታተሉ አፍወን በ677 አፍወን እስታዳምጡት መሐመድ በ600 በመዲና የተወለደውን እስላሞች ነብይ ነው ይሉታል። ያን ነብይ የሚሉትን እጅ አይቼዋል። ሲወል አይቼዋል። ይሰማል አይደል? እንግዲህ የቀደመው አይነት ዲቃላም ብቻ ሳይሆን ውሸታም ያለው ከሽማግሌዎቻቸው ውሸታሞች ቀጣፊዎች አሉ ማለት ነው። አሁን ይሄ በዚህ እድሜው እንዲህ ይቀላል። በዚህ እድሜው ሱብሃንአላህ ስንትና ስንት የክርስትና የኦርቶዶክስ ምሁራን ሊቃውንት የነብዩ መሐመድን ትክክለኛ ነብይነት አረጋግጠዋል እኮ። ቁጥር ስፍር የሌላቸው እስላምን የተቀበሉ ቀሳውስት፣ መነኮሳት፣ ጳጳሳት፣ ቆሞሳት፣ ዲያቆናትም ጭምር ማለት ነው። ሌሎችም የክርስትና እምነት ተከታይ ወገኖች ጭምር እስላምን በከፍተኛ ሁኔታ መርጠውት እየሰለሙ ያሉት ዘንድሮ አይደለም፣ ጥንት ጀምሮ ነው። ከጥንት ከባለማወቅ የተነሳ እስላምን የሚያጠለሹ ሰዎችን ወሬ ብቻ በመስማት ዘገዩ። ካለማወቅ የተነሳ እነሱ የሚናገሩት ነገር እውነት መስሏቸው ማለት ነው። በማወቅና በማገናዘብ ማለት ነው። በማወቅና በማገናዘብ በማንበብ እስላምን ምንነቱን በማጣራት በማየት ይሄ እንደውም ሙስሊሞች ከያዙትን በበለጠ ነው እስልምና ማለት ነው ብለው መስክረው ወደ ዲን እስላም እየገቡ ነው። እንግዲህ በዚህም ይረሩ። ይህ ቁጭት ነው እንግዲህ ሌላ ነገር የሚያስተገብራቸው እንጂ ሌላ ነገር አይደለም። ይሄ ቆጭቷቸው ነው። ይሄ አናዷቸው ነው። ይሄ አንገብግቧቸው ነው። አሁንም ይጎርፋል፣ ይገባሉ ብዙዎች። የሚቀር ነገር አይደለም። ይሄ እኮ እየሆነ ያለ ነገር ነው፣ ይሆናልም። ስለ ነብዩ መሐመድ መንጣት ነብዩ ዒሳ አለይሂ ሰላም በቁርአን ምዕራፍ 61 ቁጥር 6 ላይ ሱረቱ ሰፍ ላይ وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين يا مريم لجا المسيح عيسى أن أنت بني إسرائيل وشوي እኔ ከበፊት ያለውን ሙሳን ወይም ተውራትን ማረጋግጥላችሁ ሲሆን ከበስተኋላ የሚመጣውን ደግሞ ነብይ ስሙ አህመድ የተባለውን የማበስራችሁ ሲሆን ወደ እናንተ የተላኩ መልእክተኛ ነኝ ብሎ መልእክት አስተላልፎላችኋል። እምቢ ያለ እምቢ ብሏል፣ እሺ ያለ ተቀበለ ድኗል። በወቅቱ ማለት አሁንም እየሆነ ያለው ይሄ ነው። ወደፊትም ቢሆን ክርስቲያን ወገኖች ሆይ ሐቅ እንዳያመልጣችሁ፣ ነፍሳችሁ ከስጋችሁ ከመለየቱ በፊት ፀሐይ በመውጫዋ ከመጥለቋ አስቀድሞ ይህን የመሰለን እምነት የተፈጠርንበትን የሰው ልጆች የተፈጠሩበትን እምነት እስልምናን ምረጡት። ይጠቅማችኋል። ሰዎች ሲጠሉት ባያችሁ ጊዜ ለምን ብላችሁ መርምሩ። ስለጠሉት አብራችሁ አትጥሉ። የነሱ ጭንቅላት የናንተ አይደለም፣ የናንተም የነሱ ሊሆን አይገባው። የእያንዳንዳችን ጭንቅላት ለራሳችን ማሰቢያ ነው ተደርጎ የተሰጠን። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። አይኖች፣ ጆሮች፣ ልቦች ባስተዋሉት ባዩት በሰሙት ሁሉ ፈጣሪ ዘንድ ይጠየቃሉ ነው የሚለው። ስለዚህ መልካምን ማስተዋል ነው።
መልካምን መስማት ነው። መልካም ነገርን ማየት ነው። መልካምንም ነገር መምረጥ ነው። ለራሳችን ህይወት ስለሚጠቅመን ማለት ነው። ይህን ሽማግሌ እስቲ እንከታተለው። አሁን ይዩት። መጀመሪያ እኔ አላውቅም ያን ያየው ጊዜ ተንቀጠቁ ዲያብሎስ ነው ብዬ እዛ ሰዓት ለብሶ ከስጋ ተለይታ ሬሳ ተሸክሞና ተርባተው ቤቱ ሰው ሞልቶ ሄደ። እንግዲህ ይሄንን ወጣት እያጃጃለው ነው ይሄ ሽማግሌ ማለት ነው። እስቲ እንደው እኮ እኛ በአካል ብናገኘው ኖሮ ሽማግሌውን የምንጠይቀው ጥያቄ ነበር አይደል? ላይጠየቅ መሰለኝ ጫካ ይገባው። ጥያቄው ሲኦል ምን ሊሰራ ሄደ? ይሄ ሲኦል ምን ሊያደርግ ሄደ? እስረኞችን ሊጎበኝ ነው ሄደው? ጓደኞችን የሚቀጡትን ጓደኞቹን ለመጎብኘት ነው ሄደው? ሲኦል ምን ሊሰራ ሄደ? ሲኦል ማለት በመጀመሪያ ምን ማለት ነው? ገሃነም አይደለም? ምን ሊሰራ ነው ሄደው? ምግብ ሊያቀብላቸው ነው ሄደው? ሲም ካርድ ሊሰጣቸው ነው? ኢንተርኔት ሊከፍተላቸው ነው? ሲኦል ለምን አባቱ ሄደው? ሲኦል ምን ይሰራል? ሲኦል በሲኦል አይቼዋለሁ ይላል። ደግሞ የሚያስጠላ ወላሂ የሽማግሌ ውሸታ። አዑዙ ቢላህ እንዴ! ከጀርባው ከጎኑ ከሱ ጋር አብረው በርካቶች ቀሳውስትና በሱ እድሜ ያሉ የሃይማኖት ወይም የእምነቱ ሰዎች መኖራቸውን ሁሉ ረሳኩ። በሱ ቀጣፊነት፣ በሱ ውሸታምነት፣ በሱ ቅሌታምነት ሌሎችንም አስነበባቸው፣ አስጠቆራቸው። ግን ያው እስላም ጥሩ ነገር ነው የሚያስተምረው ሁሌ ወላ ተዚሩ ዋዚረቱን ዊዝራ ኡኽራ ስለሚለን ከሌሎቹ ላይ እንነሳለን። እሱ ላይ ነው የምንከመርበት እንጂ ሌሎቹ ላይ አይደለም። አንዲት ነፍስ የሌላውን ኃጢአት አትሸከምም ይላል እስላም። እና እሱ በሰራው መጥፎ ነገር ሌሎችን አንፈርጅም። አሁንም ቢሆን የቀደሟም ያቺ ዲቃላም የሰራችውን ደግሞ በዛ ምክንያት ሌሎችን ምንም እንፈርጅበት ምክንያት አይኖርም። ነገር ግን ከጀርባቸው አለ ፓወር፣ ፑሽ የሚያደርጋቸው ፓወር አለ። ይህ ፓወር እንቅስቃሴውን ከጀመረ ውሎ አድሯል። የሞጣን መስጅዶች ምንም ነገር በማያውቁ በመሀይሞች እንዲያቃጥሉት አደረጉ። ይህ ቡድን ማለት ነው። ቡድኑን እናውቀዋለን ሁላችንም ኢንሻአላህ፣ ምንም ችግር የለም። አላህ ሱብሓነሁ ወተዓላ ዋጋቸውን እዚሁ ዱንያ ላይ ይሰጣቸዋል። የሚቀር ነገር አይደለም። ያዋርዳቸዋል፣ ዝቃጮች ለሚያደርጋቸው ኢንሻአላህ። اللهم أذل الكفر والكافرين وأعز الإسلام والمسلمين። ቀጥሎ እዛ ላይ የነበረውን አቴንሽናችንን ደግሞ በመቀየር ወደ ሌላ አቅጣጫ መጡና አንድ ጎናቸው ፖለቲካንም መስመር ይዘው ይጓዛሉ፣ በሌላ መልኩ ደግሞ ሃይማኖታዊንም ይዘው ይሄዳሉ፣ በሌላ መልኩ ኢኮኖሚያዊንም ማካሄድ ደግሞ እንደዛው ይዘው ይሄዳሉ። ከውጭ ሀገርም ከሀገር ውስጥም እንደዛው በተቀናበሩበት መልኩ ማለት ነው። የሰው ጭንቅላት አንድ ነገር ላይ ልክ በሚሆንበት ሰዓት ወዲያውን ወደ ሌላ ያስቀይሱታል። ቀጥለው ደግሞ ወዴት ሄዱ? ወደ ስልጤ ዞን ሄዱና ቂንጦ ማርያም ላይ እንደዚህ አይነት በዓልና ክብር ብለን ከለከሉን፣ ተከለከልን፣ ተደበደብን፣ እንዲሆነን አሉ። መንግስት ያወጣውን መመሪያ ጥሰው በመገኘታቸው ምክንያት ተከልክለዋል እንዳይሰባሰቡ። አበቃ። ያለው ጉዳይ ይሄ ነው። ሌላ ነገር የለም። ተጠይቀዋል። በወቅቱ የነበረው አስተዳደር የሚሆን ጸጥታ አስከባሪዎች ተጠይቀዋል። ሶሻል ሚዲያ ላይ ተጠይቀው ሼር ተደርጓል። በወቅቱ ጸጥታውን ሲያስከብሩ የነበሩ ሰዎች ተጠይቀዋል። በሰዓቱ እኛ ደጋግመን ለመንን፣ እባካችሁ እንዳታደርጉ፣ ይህ የኮቪድ-19 ወረርሽኝ በዓለም ላይ ስለሆነ የተሰራጨው መንግስትም ያወጣው መመሪያና ትዕዛዝ ስላለ በዛ ምክንያት ሙስሊሞችን በመስጂድ ላይ እንዳይሰባሰቡ ከልክለናል፣ እናንተም በዚህ ጉዳይ ላይ አትሰባሰቡ ተው ብለው ለመኗቸው፣ መከሩ። አሻፈረን አሉ፣ እምቢ አሉ። በዚህ ጊዜ እርምጃ ወስደውባቸው ሊሆን ይችላል። አበቃ። አሽተውኝ መጨረሻ እንደ እባብ ጭንቅላቴን ቅጥቅጥ አድርገው ሲል ተናጋሪው ሰው ያሳፍራል። ወላሂ ጭንቅላቱ እንደ እባብ ቅጥቅጥ ያለ ሰው እኮ መሞት አለበት። ጭረት እንኳን የለበትም። ግን ሰውየው ሲናገር እንኳን ጭረት የለውም። ውሸትን እንዲህ አጋኖ መናገር ምን ለማምጣት ነው? ምን ለማድረግ ነው? ምን ሶንኩ ለማለት ነው? ዞሮ የሙስሊሙን አቴንሽን ለመስረቅ ነው።
ሙስሊሞችን ስሜታቸው እንዲነካ ተደርጎ ስሜታውያን ሆነው እንዲነሳሱ ለማድረግ ነው። እኛ መቼ እንዲህ ጅላጅሎች ነን? እንደኛ ሙስሊም ጅል አይደለም፣ አስተዋይ ነው። በቁርአን የሰለጠነ ህዝብ ነው እኮ ሙስሊም ማለት። ሙስሊም ማለት የነቢዩ ሙሐመድ ሰራዊት ማለት እኮ ነው አለይሂ ሰላቱ ወሰላም። ቆራጥ ሰራዊት እኮ ነው፣ ታጋሽ ሰራዊት ነው፣ እውነተኛ ሰራዊት ማለት ነው ኢስላም። ሙስሊም ማለት የኢስላም ሰራዊት ማለት። ሙስሊም ማለት በተልካሻዎችና በቀጣፊዎች የሚበገር አይደለም፣ የሚታለልም አይደለም። ሙስሊም ማለት የበላይ ማለት ክቡር ማለት ነው። ሙስሊም ማለት እንደ ግለሰቦች ስሜት የማይጓዝ ነው። ሙስሊም ማለት አላህ ዘንድ የተከበረ ነው። ሱብሃንአላህ። ሙስሊም ማለት በቁርአን የሚመራ ነው። ሙስሊም ማለት በነቢዩ መሐመድ ሱና ላይ የጸና ነው። ሙስሊም ማለት አንድን ፈጣሪ የሚያመልክ ነው። ሙስሊም ማለት ሙወሂድ ነው፣ በተውሂድ የቆመ ነው ሙስሊም ማለት እንጂ የተባበሩትን ጣዖታት የሚያመልክ አይደለም። ሙስሊም ያገኘውን የሚያፍስ አይደለም። ሙስሊም ማለት ወደ ያገኘው አቅጣጫ ወክ የሚል አይደለም። ሙስሊም ማለት ባዶ ማለት አይደለም። ሙስሊም ማለት ለጌታው ለፈጣሪው ታዛዥ ማለት ነው። ክቡር ማለት ነው። ውድ ማለት ድንቅ ማለት ነው ሙስሊም ማለት። ስለዚህ ሙስሊምን ቅንጣት ታክል እንኳን አጠገቡ መድረስ የማይችሉ በኢስላም ላይ ሴራን ሊያሴሩ ይፈልጋሉ። እያየናቸው ነው፣ ግን እየታዘብናቸው ነው። ፊኒ ይላሉ፣ እንደ ዝንብ ውር ይላሉ፣ እንደ በረሮ ይሽቀዳደማሉ እርስ በርስ የወደቀን ለመብላት። خلاص ግን የሚያመጡት ነገር የለም። ወላሂ አንዲት ነገር አያመጡ ምንም። ነብዩ መሐመድ ከአንድ በላይ ሚስት ለምን አገቡ? በቃ ኖሮና ጨምረው ባገቡ። ይናደዳሉ ደግሞ እነዚህ። ወይ የነሱን እናቶች አላገቡባቸው፣ ወይ የነሱን ልጆች አልቀሟቸው። ፈቃደኞች የሆኑትን እሳቸው ለማግኘት የሚጓጉትን የሚወዷቸውን ነው እኮ ያገቡት። ረሱል ሰለላሁ ዐለይሂ ወሰለም የሚወዷቸውን ነው ያገቡት። ተዋደው ነው ያገቡት እኮ። ጋብቻቸው ሰምሮ ነው እኮ ያለፈው። ያ ክፍለ ዘመን ያ ዘመን አለፈ። በክፍለ ዘመናቶች ተቆጥሮ አለፈ። አሁን ላይ ደግሞ እኛ ተተክተናል። የእሳቸውን ሱና ሀይ እናደርጋለን፣ ወንዶቻችንም ሴቶችም ጭምር ማለት ነው። የእነዚህ አይነት ዲቃላዎች ንግግር ሊያሳፍረንና አንገት ሊያስደፋን አይገባም። የመጨረሻ የውሸታቸው ጥግ ነብዩ መሐመድን ሲኦል ላይ አይቼዋለሁ የሚለው የዚህ ቀጣፊ ሽማግሌ ንግግር ነው። በቂና በቂ ነው እኮ ሱብሃንአላህ። አይበቃም? ወላሂ በደንብ የሚበቃ ነገር ነው። አጂብ እኮ ነው። ደግሞ የሚያሳፍር ውሸት ነው የሚዋሹት እኮ። ሰው ይዋሻል ይባላል፣ እሺ፣ ግን የሚያሳፍር ውሸት፣ የሚያሳፍር ላ ሐውለ ወላ ቁወተ ኢላ ቢላህ። ሲኦል ላይ አይቼዋለሁ ይላል፣ አያፍርም? ሐቂቃ ወላሂ ሽማግሌ እንደው የጠየቀው ሰው ካለ እንደው ቢነግረን ጥሩ ነበረ። ካልሆነም ደግሞ ሊያገኘው የሚችል ሰው ካለ ቢያነጋግሩት። እጃቸውሉ በሶላቸውሉ እጃቸውሉ ደግሞ ለዛውም ለአንድ ፍሬ ልጅ ለትንሽ ልጅ ነው እኮ የሚነግሩት እንደዚህ። ምን እንዳይሆን እንደሆነ አላውቅም። እንዳይሰልም ፈርተው ይመስለኛል። ግን እንዳይሰልም የፈሩ ይመስላል ሁኔታቸው ሲታይ ማለት ነው እንጂ በሌላ ምክንያት አይደለም። የትኛው ከቤት ደጅ ያልወጣ ሽማግሌ ለሽንቱ ወደ ውጪ በምርኩዝ እንኳን መውጣት የማይችል ሽማግሌ ሲኦል ደርሼ መጣሁ ይላል እንዴ? ሲኦል ማለት ሽንት ቤት ደርሶ መምጣት ነው እንዴ? ሲኦል ማለት እኮ እሱ አይደለም። በጣም ነው የሚገርመው። አልምን እንደነዚህ አይነት ቅጥፈቶቻቸውና ውሸቶቻቸውን ማወቅ ይኖርብናል፣ መረዳት አለብን እያንዳንዳችን ለማለት ነው። ሌላ አንድ ትላንትና የሰማሁት ደግሞ አንድ ቮይስ ነበረ። በጣም የሚገርም ቮይስ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። የነሱ ውሸታቸው ተሰፍሮ ተቆጥሮ አያልቅም። ጠይብ ቅድም እንዳልኳችሁ ወደ ስልጤ ዞን አቅጣጫቸውን ቀይረው የኛን ስሜት ለመስረቅና አቅጣጫችንን የስሜት አቅጣጫችንን ለማስቀየር
እሺ ኦኬ የጻፍከው ጽሁፉ ፊደሉ ራሱ ትክክል አይደለም ቃላትን በትክክል አስቀምጠው ማነ እሺ ፊደል መጻፍ አልቻልክም በደንብ ጻፈው እስቲ እንድናነብልህ ማለት ነው ሌላኛው ደግሞ ቆይ አሁኑን ትንሽ ልጨርስላችሁ ከቂልጦ በኋላ እንደገና ወደ ሻሸመኔ ሐረር አካባቢ ደግሞ በወቅቱ በደረሰው በተለያዩ ሰዎች ላይ በደረሰው የንብረት ውድመት ምክንያት ማን ያደረገው ነው ያሉት ሙስሊሞች ናቸው ያደረጉት ይያሉ ነው ሙስሊሞች ይሄን አደረጉ ብለው እያወሩ ሙስሊሞችን የሚያስቀምጡበት ቦታ ሞልቷቸዋል እነሱ ሞልቷቸዋል ሰላም ቦታ ላይ ብቻ ነው የማያስቀምጡት ሙስሊማን ጥሩ ነገር ቦታ ላይ ብቻ አይጠሩም እንጂ ሞልቷል ያበጁታል እነሱ ራሳቸው መጥፎን ነገር ያዘጋጁና ከዛ በኋላ ሙስሊም እዚህ ቦታ ላይ መገኘት አለበት ብለው ያስባሉ ይሄ ድንቁርናቸው ነው መጨረሻ ደነዝነታቸውን የሚያመላክት ነው እናቃቸዋለን እስቲ እቺን ደግሞ እንስማ እስቲ እኔ ያለው እግዚአብሔር ይመስገን ደህና ነኝ እህቴ በሰጠችው ላይ አስተልሰጥ ነው ሙስሊም እህቴ ማለት ነው እውነቴን ነው የቱ ላይ ነው አስተያየት የምሰጠው ነገራችሁ ጣዖትን የምታመልኩ ነው ያለችው እውነቷን ነው ያለችው ጣዖትን ነው የምናመልከው ገባችሁ ያው ልንገራችሁ ጣዖትን የምታመልኩ ዛሬም ተጠንቀቁ ይሄ ስዕል ይታያል ይሄ ስዕል ነው ማን የሳለው ኢየሱስ ነው እንደመጣው ወይንም አብ ነው እንደመጣው ፎቶ የተነሳ ስማ እንዴ ሳለው እንዴ የሳለው ይሄ ወረቀት አያችሁ ኢየሱስ መች መጥቶ ነው ፎቶ የተነሳ ወይንም ያኔ በቃ ተመልከቱ እንዲህ አይነት ነቃ ያለ ጭንቅላት ያላትም አለች ደግሞ እነዛ ውስጥ የቅድሟን ዲቃላ ባየንበት ደግሞ እቺን ስናት እቺ ነቃ ያለች ነች ሐሰቱን የተረዳች ናት ማለት ነው እኛ ጣዖትን ነው የምናመልክ በክርስትና ልጅ ፎቶን አሳየችና ኢየሱስን የታግኝተው ነው የሳሉት መቼ ነው ፎቶ የተነሳው እሱ የቀረጸው ካሜራማን ማን ነው እሱ የት ሄደ ጌታውን ካሜራማን ሆኖ ሄዶ ቀርጾ ሲያበቃ እንዴት ይሞታል እንደ ፈጣሪውን የቀረጸ ይሞታል እንደ መሞት አለበት የለበትም የሚገርም ጉዳይ ነው የምንሰማው እኮ ሁሌም ጉዳጉድ ነው የምንሰማው ጉዱ አያልቅም የነሱ ኦኬ እና ወደ ሐረርና ሻሸመኔ ወደ ተለያዩ አቅጣጫዎች ሙስሊሞች በሚበዙበት ስፍራ ላይ አንድ ነገር ይደረግ ወዲያውኑ ሙስሊሞች ናቸው ያደረጉት ነው ይህንንም አስመልክቶ እንግዲህ ከቄሶች ነን ከሚሉ ሰዎች ውስጥም የተናገሩ አሉ ብዙዎች በጣም የሚገርም ነገር ነው የምናስተውለው ከነሱ በቃ ለአልቃሻ አይን ጭስ ሰበቡ ነው የሚባል ደግሞ ተረትም አለ ይመስለኛል መጀመሪያውኑ አልቃሻዎች ናቸው ቀጥሎ ደግሞ ያው ከነሱ ቆይ እስቲ እኚህም ደግሞ የሚሉት አላቸው እንዳትስሉት ማለት ነው እግዚአብሔር አምላክን መሳል እንዳትችል ምን ይላል እዚህ ጋር መልክ አላየህም ይላል በቃ ስሙት ከቶ አላያችሁም እግዚአብሔር አምላክ ለምንድን ነው መልኩን ያላሳያቸው ለእስራኤላውያን መልክ አላሳያቸው እስራኤላውያን ጋር ይነጋገር ከታምጥተው ፎቶ አነሱት ጋር ይነጋገር ነበር በሲና ተራራ ለምንድን ነው መልክ እንዳያመልኩት እየሳሉ እንዳያመልኩት ሐውልት እንዳያቆሙበት እሱም ትንተው ለሐውልቱ እንዳይሰግዱ ልክ ኦርቶዶክስ ዛሬ እንደምታረገው ማለት ነው ኦርቶዶክስ ዛሬ ምንድነው እያደረገች ያለችው እግዚአብሔርን ትታ ለሐውልት ነው ያመለከ ለሐውልት ነው እየሰገደች የምትገኘው ሱብሃንአላህ ለምስሎች ነው እየሰገደች የምትገኘው ይገርማል እግዚአብሔርን ለምስሉን እንጂ ራሱን አትቀበለውም እግዚአብሔር ምስሉን ነው እኔ ደስ ይለኛል አንተና ለመቀርብ ከፈለክ እንጂ ጥሩ ከሆነ ምንድነው ስልክ የኔ ነው ባልበሰጋው ነው የምቀርጸው ስለ ጌትነት በጣም ይገርማል ሹፍ ስጠኝ ስለ ጌትነት መስጠት ይኸው አሁን እሱ ራሱ የውሸት ነው የሚሰጠው ሰውን አምላክ አትበላ ተጸንሻለሽ ማለት ጽንስ ማለት ፍጡር እንጂ ፈጣሪ አይደለም ወንድ ልጅ ትወልጃለሽ ነው ያላት አይደል መልአኩ ከሆነ ወይ አንተ ማስረዳት እንቢ ስትለኝ እኔ ላስረዳዬ ነው ከእናቱ ማህፀን እንደተወለደ መልአኩ ገብርኤል ለማርያም መጥቶ ነግሯታል አይደል ይሄን እናምናለን ከሆነ ጽንስ ማለት ፈጣሪ ነው ፍጡር
ዛፍም ከሆነ የዛፉ ምስል ታይቶ ነው ጽንስ ማለት እቺ ነገር ጽንስ ፍጡር ነው ፈጣሪ ድንግል ማርያምን ልጅ ተወሱ እሱን አንተ ነው ያልከው ሰዎች ናቸው ያሉት እንጂ ክርስቶስ ከስጋር ነው የለም ሰዎች ናቸው ያሉት እንጂ መጽሐፉ አይልም ፍጹም ሰው ፍጹም አምላክ የሚል አንድ ቴክስት አምጣልኝ 27 የሐዲስ ኪዳን መጽሐፍ አንድ ቴክስት አምጣ ታጥልሻው ደግሞ አንተ በተራ መጀመሪያ ያሉት ጥያቄ ሊፕስቲክ የባይብልን ጥያቄ መልስ አምጣ እሰጣለሁ መልስ ችግር የለም የአላህ ቃል ነው አይደል ቢከሊመት ምንሁ اسمه المسيح عيسى ابن مريم የሚለው እንጂ ቃል ነው አይደል ተሳስቷል ምን ምዕራፍ ላይ ስለማታውቀው ነገር አታውራ አንተ ከሳት ይሻላል እሱ ይሻላል ምን ቁጥር ላይ ሱረቱ መርየም ላይ ሱረቱ መርየም ላይ ብቻ ነው የሚሰለው ሱረቱ መርየም ላይ አይናገርም የሚናገረው ብቻ ተመርጦ አንድም ጊዜ ጥቁር ማርያም ነች ተብሎ የተሳለ አይቻላል ከልጅነት ጀምሮ አንድም ቃለት الملائكة يا مريم إن الله يبشرك بكلمة منه ነው ቢለው ከሱ በዚህ ምክንያት እኮ ነው አንድ ጊዜ የትነው ደቡብ አፍሪካ ነው የአካባቢ ያሉ ሰዎች በከሱ በሆነ ቃል ስሙ አልመሲህ ዒሳ የሆነ የተባለ ቀዩ ሰውዬ ጀርባው ላይ ክንፍ ስላለው ብቻ መልአክ ነው ተብሎ በያዘው ሰይፍ በእግሩ የረገጠውን ጥቁር ሰውዬ ሲመታው አዩ ባናኑ ነው ለሁለት እንዲህ ሁለት ባንድ እኛ ለምንድን ነው ቀያዮቹ እንዲህ የሚቀጠቅጡን ብለው ባና ወደ እስልምና በሰልፍ የገቡት አይደል የስንት ዓመት ትውስታ ነው ይሄ ግልጽ እኮ የቅርብ ኢሳ ኢብኑ መርየም አልመሲህ ማለት የቅርብ ጊዜ ትውስታ ወደፊትም ይሆናል እንዲህ አይነት ንቁ የሆኑ ደግሞ ቀሳውስቶች ያለውን ችግር እንዲህ አድርገው ይፋ አድርገው እያወጡ ሌሎቹ ደግሞ እንደዚሁ የተቀባ ድህነታቸውን እየገለጹ ነው በምን ቋንቋ ዕብራይስጥ የተቀባ ማለት የተሾመ አይደል ማን ሾመው ማን የቀባው ይሄ ደግሞ ምን ይላል ክርስትና የኛ ስም አይደለም እኛ ስማችን ኦርቶዶክስ ነው አለ የዞረበት የተቀላቀለበት ማለት የቅድሙ ቄስ ያው አስተማሪ ናቸው ከቆሞሳት ከመነኮሳትም ሊሆኑ ይችላል እስልምና ውስጥ ነው አይደለም ይሄን የተናገሩት ሐቁ አንድ ሐሰት ሲያንቀሸቅሻቸው ወደ ሐቁ ፈልገው የተጠየቁት መመለሱን ማረጋገጥ ፈልጋለሁ አንድ ሰው እውነት እኮ እንዴት ያለየውን ነገር ይሰጣው ማንኛውም ሰዓሊ ማንኛውም የጥበብ ስራ ሰሪ ሰው ካየው ነገር በመነሳት ራሱን የሚሰራ 26 ጀምረ እስከ 37 ባላየው የሰው ቅርጽ ነው ተብሎ ሊሰራ ይችላል ድንግል ከእግዚአብሔር ዘንድ ተልኮ ነው ምን አላት ማርያም ወይ በእግዚአብሔር ፊት ጸጋ አግኝተሽ ፈጣሪ ሰው አይደል እነሆ አትፍሪ ምን ማለት ነው ይሄ እንደዚህ አይነቱ ቅጥፈት የጀመርኩት እኔ በግልጽ ነው ይፋ ያወጡት ወንድ ልጅ ትወልጃለሽ አላህ Subhanahu Wa Ta'ala እንደው እስልምና ነው እንኳን ያልተቀበሉ ያልገቡን ከሆነ አላህ ይዳያቸው የጓጉለትን የጠማቸውን እውነት አላህ ይስጣቸው ይሄንን መልእክት ከመምጣቱ በፊት እና አብርሃም ያመልኩት የነበረው አምላክ እነሱ ፈጣሪን በብዙ መልኩ ነው የፈረጁት አይሁዳውያን በጻፉበት መልኩ ነው ክርስቲያኖች የሚያምኑት ፈጣሪ አይደለም ምሳሌ አምራችን መስራት አለበት እዚህ ጋር ከፈጣሪ ያለው ሰው ኢንሻአላህ እመጣበታለሁ ጽሁፉን ብቻ አንብቡት ምንድነው ኦሪት ዘጸአት ምዕራፍ 31 ቁጥር 17 ማለት ኦሪት ዘጸአት ምዕራፍ 31 ቁጥር 17 ይሰጣል የሚለው ምንድነው እዚህ ላይ በዚህ ላይ መሰለኝ በደንብ አይታይም ሶሪ አነባዋለሁ በቃ እግዚአብሔር ሰማይና ምድርን በስድስት ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ እስትንፋስ መተንፈስና ማረፍ የድካም መግለጫው ዳዊት ለኢየሱስ ምን ነው ረፍት መውሰድ የድካም ማስወገጃ ምን ነው እስትንፋስ መተንፈስም እንደዚህ ደክሜ ነበረ የአባቱን የዳዊትን ዙፋን ይሰጠዋል በዳዊት ዘር ነው የመጣው ብዙ ስፖርተኞችን አይታችሁ ከሆነ ስፖርት ሰርተው አየር አስወጡ ይባላል። ኩምስተውሉ አየር ይወጣል ወደ ላይ
የሰለሞን አባት ነው። የአባቱን የዳዊትን ለምን አለ? እግዚአብሔር ቃል ዳዊት በንግስና ነግሷል ኢየሩሳሌም። እናንተ አሁንም ተውሂድን የመሰለ የሰውን ልጅ ነፃ ያወጣ ትልቅ ነገር የለም። ዳዊት ለኢየሱስ ከነበርንበት ባርነት አንተ መጽሐፍ መናገር ትፈራለህ እንጂ የወንጀል የኃጢአተኞች ባሮች ነበር የምንሆነው። አያችሁ፣ ዳዊት ለኢየሱስ ተመልከቱ። ስላረፈና ስለተነፈሰ ቁርአን ላይ ደግሞ አምላካችን አላህ ምን አለ? ሰማያትና ምድርን በፈጠረን ጊዜ ምንም አይነት ድካም አልተሰማንም አለ። አላሁ አልተሰማንም። ተመጻድቆ ለዛው አይደለም ሊደክም በመመጻደቅ ራሱን በማሞካሸት ራሱን በማክበር ምንም አይነት ድካም አልተሰማንም አለ። በእርግጥም ትላልቅ ፍጡራን ናቸው ሰማያትና ምድርን ከነተሸከሙት ፍጥረታቸው ጭምር መፍጠር ለአላህ ኢምንት የምታህል ፍጥረት ናት ማለት ወይም ስራ ነች ማለት ነው። እዚህ ጋር ግን አቅሙ አልቻለም ስላረፈና ስለተነፈሰ ምን ማለት ነው? እረፍት አስፈልጎታል፣ ተንፍሷል ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። አምላካችን አላህ ምን ይላል በሌላ ቁርአን? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እሱን የሚመስል አንዳች የለም። እሱ ሰሚም ተመልካችም ነው። ሁሉን ነገር በመስማትና በመመልከት ሁሉ ነገር ቁጥጥር ስር ይውላል እኮ። ሁሉ ነገር በእውቀቱ ውስጥ ናቸው ማለት ነው። ይሰማል፣ ያውቃል፣ ያያል፣ ያውቃል። አላህ Subhanahu Wa Ta'ala ጥንትም ፊተኛ ነው። በዚህ ዘላለማዊ ኋለኛው ነው። በዚህ አይነት ማንነቱ እሺ ይበንዲ እንዳለ እንበልና ደግሞ እነኝን ደግሞ ተመልከቷቸው። እነዚህ ሁለቱ መላእክት የተባሉት ወገኖች በክርስትና እምነት ዘንድ የሚከበሩ ትላልቆች ናቸው። እና በመሐከላቸው የያዙት ነገር ምንድነው ካላችሁ እባብ ነው። ሁለት እባቦች እርስ በርስ ተጥመልምለው ተጠቅልለው ቆመዋል። የቆሙት ምን ላይ ነው? መጽሐፍ ላይ ነው። ነዋ ወንጌል መንግስት ይላል። ነዋ ወንጌል መንግስት ይላል። እሱ ላይ እባቦቹ ሁለቱ እባቦች ተጨምረው ተጠምዝዘው ተጠምልለው እሱ ላይ ቆመዋል። ከላይ ጭንቅላታቸው ደግሞ ዞሮ ገጥመዋል ማለት ነው። እባቦቹን ይዋቸው፣ ይሄው በደንብ ይዩት። እባቦቹ መገጣጠሚያ መሃል ላይ ደግሞ መስቀሉ አለ። አሁን ይህንን ነው የሚያመልኩት፣ ይህን ነው የሚከተሉት ማለት ነው። እሺ እኛ ጋር ይመጡና አላህ ማለት ጣዖት ነው፣ ጣዖትን ነው የምታመልኩት ይላሉ። አጂብ ጭራሽ የማይገናኝ ነገር እኮ ነው። እባብ ደግሞ በኦሪት ዘፍጥረት ምዕራፍ 3 ላይ ምን ይላል? እንደውም ቦታው ላይ ሄጄ ባነበው ጥሩ ነው። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ ምን ይላል? ይሄው እንደውም እናንተም ለማየት ሞክሩ። እባብም ከምድር አራዊት ነው የሚለው እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ተንኮለኛውን እባብ እዚህ ጋር ምን ሊሰሩ አመጡት? ተንኮለኛ ነው ከተባለ እዚህ ጋር በመላእክት ተይዞ መጽሐፍ ላይ ነዋ ወንጌል መንግስት ላይ ምን አስቀመጠው? እባብን አምጥቶ እዚህ ጋር። በሌላ አባባላቸው ደግሞ ሰይጣን በእባብ ተመስሎ ነው ሔዋንን ያሳሳታትና ሔዋን ደግሞ ሄዳ ባሏን ያሳሳተችው ይላሉ። እባብን በአውሬነት ነው የሚፈርጁት፣ በሰይጣንነት ነው የሚፈርጁት፣ በተንኮለኝነት ነው የተፈረጀ ዘፍጥረት ላይ አሁን ባየነው ላይ ማለት ነው። ታይብ እዚህ ጋር ምን ሊሰራ መጣ ነው? እዚህ ጋር ምንድነው እሱ የሚሰራው? እሱ ወንጌሉ ላይ ቆሞ ለዛም በመላእክት ተይዞ ሌሎች ሰዎች አሁን ይሄዱ ለዚህ ያጎበድዳሉ፣ ይሰግዱለታል። ላ ሐውለ ወላ ቁወተ ኢላ ቢላህ። ሙስሊም ላደረገን በቁርአን ለመራን በነብዩ መሐመድ ፈለግ ላይ ያስከተለን ለሆነው አላህ የላቀ ክብር፣ ምስጋና፣ ሙገሳ፣ ውዳሴ፣ ጥራት ይገባው። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ الذي هدانا للإسلام። ጽሁፉ ተገልብጦ ነው የሚታየው። ልክ ነው። ለዚህ ነው እኔ ያነበብኩት፣ ለዛ ነው። ትክክል ነው። እሺ ሌሎችም ብዙ ነገሮች አሉ። የነሱ ጉድ ተቆጥሮ አያልቅም። እነማን ናቸው ደግሞ? ይሄ ደግሞ ሌላው ጉዳይ ነው።
ይሄ ደግሞ መስቀል ነው ይላሉ። በምሽት ጨለማ የሚታየን እንዲህን አይነት ነገር ደግሞ ሁሌ በሰይጣን ነው የሚፈርጁት ራሳቸው። ግን እዚህ ጋር ደግሞ ተመልከቱ እውነት አሁን እዚህ ጋር እነሱ የሚሉት ነብዩ ኢየሱስ የማርያም ልጅ ነው እዚህ ቦታ ላይ እንዲህ የሆነው በእንዲህ አይነት መልኩ በሰይጣን ተመስሎ መስቀል ላይ እንደዚህ የተንጠለጠለው እሱ ነው። እውነቱን እንነጋገራ ለህይወታችሁ ዋጋ ስጡ ነው የምንለው። ከኮቪድ-19 ኮሮና ቫይረስ የባሰ ከኤችአይቪ ኤድስም በባሰ ከተለያዩ ወረርሽኝ በሽታዎች በባሰ ጣዖታዊነትን አስወግዱ። ከባዱ በሽታ ለሰው ልጅ ይሄ ነው። መዳኛ የሌለው ከእምነት በቀር መዳኛ የለው። በእምነት ነው የሚዳን። በላ ኢላሃ ኢላላህ ነው የሚፈወሰው አንድ ሰው። ከእንዲህ አይነት ጣዖታዊነት መፈወሻው ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ወደ ኢስላም በመግባት ብቻ ነው። እንደ ቀድሙ ወንድማችን ማለት ነው። ይሄ ሌላው ችግርና ሌላው አበሳችሁ ነው የምንለውና ያው በመንጠቁማችሁ ነገሮች ላይ በተቻለ መጠን ልትመከሩ ይገባል። ፕሮቴስታንቶች እሳ ደግሞ በእነሱ በኩል ምን ይላሉ? እስቲ እቺን እንስማት። ባልና ሚስት ሆነን ኢየሱስ ባሌ ነው ስል ካረጋችሁ ኢየሱስ ባሌ ነው ደግሞ ሰማችኋት? ክርስትና ማለት ለካ እንዲህ ነው እንዴ? እሷ እኮ ባል ሊኖራት ይችላል እኮ ያው በመጽሐፍ ውስጥ እንደተባለው ብዙ ባልን ለሴቶች ብዙ ሚስት ለወንዱ ስለተፈቀደ ይቻላል። አላህ ሙስታን ይገርማል በጣም። እሺ አንዳንድ ጊዜ ክርስቲያን ወገኖች የሚናገሩትን ሰምታችሁ ከሆነ ነብዩ መሐመድ አለይሂ ሰላቱ ወሰላም አይሻን በ9 ዓመቷ አገቧት ብለው ያዞንባ ያለቅሳሉ። ይሄ ማለት ለአይሻ ሊከራከሩን ፈልገው አይደለም ረዲየላሁ ዐንሃ ወርዳሃ። ለነብዩ መሐመድም ሊከራከሩ ፈልገው አይደለም። የጋብቻን ህግጋት ለማስጠበቅም ፈልገው አይደለም። ኢስላምን ለመተቸት ቀልነታቸውን ከፍ ለማድረግ ነው። እኛ ደግሞ ከፍ ባረጉ ቁጥር ቆረጥ እናደርገዋለን። እንዲህ አይነቱን የሐሰት እጃቸውን በሐቅ በተውሂድ እንቆርጠዋለን፣ እናሳጥረዋለን ማለት ነው። እስቲ እነዚህን ተመልከቷቸው። ቄሱን አያቷቸው። ልጅቷ አሁን የስንት ዓመት ልጅ ትመስላችኋለች? እቺ ያገቧት ሚስታቸው ማለት ነው። ለራስ ሲቆርሱ አያሳንሱ ነው መሰለኝ ነገሩ። አያችሁ እነሱ በስንት ዓመት እንደሚያገቧቸው እነኝን ህፃናቶች ልጆች እዚህ ጋር ይመጡና ደግሞ እኛ ጋር ቁፋሮ ይቆፍራሉ። አዲ ሲገርሙ ወላሂ በጣም ነው የሚገርሙት እኮ ግርምርም ያሉ ነገሮች ናቸው። እስቲ አሉ ብዙዎች እኮ ብዙ ቀባጣሪዎች አሉ፣ ብዙ ውሸታሞች አሉ። ውሸታቸው ደግሞ ሲቀረና የውሸት ሽቶ የሚል የለም ለነገሩ። የነሱ ውሸት ግን ግማታም የሆነ ውሸት ነው የሚዋሹት። እስቲ የትላንትናው ሰውዬ ቮይስ የት ገባ? አሁን ፌስቡክ ኦንላይን ላይ ማለት ላይቭ ላይ ነው ያለው። እስቲ የትላንትናው ቮይስ ሪከርድ ፈልጌው ነበረ። አንዴ በውስጥ መስመር ጀዛኩሙላህ ኸይር። እዚህ ላይ ነበር የተላከልኝ። የታባቱ እንደገባ እንጃለ። እሺ ኢንሻአላህ እሱን እንዳገኘሁት ድምጹን አሰማችኋለሁ። በጣም የሚገርም ንግግር ነው የሚናገረው። ወላሂ አጂብ የሆነ ንግግር ነው የሚያወራው። ከመጣ መጣ፣ እስቲ እናያለን። ካልመጣም በሌላ ቀንም ልናየው እንሞክራለን ማለት ነው በአላህ ፈቃድ። እስቲ ነይሳረና አላህ ማለት በዚህ ዘመን በክርስትና ላይ እንደ አህዛብ የዘመተ የለም። እስቲ ማዘን ከፈለጋችሁ ሰርቨር ላይ ገብታችሁ ዩቲዩብ ላይ
የሚጫኑ ቪዲዮዎችን ተመልከቷቸው። ስሙ። አሕዛብ የሚጭኗቸው አማሌቃውያን ምን እያሉ ነው ዛሬ ስለኛ? በነገራችሁ ላይ ከሚያስገርመኝ ነገር አንዱ ከኛ ቤት ካለው መጽሐፍ ቅዱስ በእነ መሐመድ ቤት ያለው መጽሐፍ ቅዱስ ቁጥሩ ይበዛል ዘንድሮ። በጣም ትገረማላችሁ። አብዛኛው ሙስሊም በዚህ ዘመን የባይብል አፕሊኬሽን ሞባይሉ ላይ አለው። አብዛኛው ሙስሊም 1.6 ያለው መጽሐፍ ቅዱሱ በየቤታቸው አለ። ይጠናል። ለምን? ክርስትናን ለማራከስ ክርስትናን ለማቃለል የግዱን እየተጠቀሙ ያሉት መጽሐፍ ቅዱስን ነው። ምክንያቱም በየዘመኑ ብዙ የማስለሚያ መንገዶችን ተጠቅመዋል። ከነዚህ መካከል ዋናውና የገዛ ቁርአናቸው ያዘዛቸው ጂሃድ ነው። አሁን ግን ጂሃድን በተለያየ መንገድ ከፍለውታል። እስቲ ብዙ ጂሃድ የሚመስለን አንገት ማረድ ብቻ ነው። አንደኛ ሰላማዊ ጂሃድ ወይም ነጩ ጂሃድ የሚሉት አለ። ክርስቲያኖችን ከተቻለ በገዛ መጽሐፍ ቅዱሳቸው ማስለም ማለት መጽሐፍ ቅዱስን እንድንጠላው ማድረግ ማለት ነው። ይሄ ከዚህ ጋር ይጋጫል፣ ያኛው ከዛኛው ጋር ይጋጫል። መጽሐፍ ቅዱስ ኢየሱስ ክርስቶስ ነብይ ነው ይላል፣ እንደዚህ ነው ይላል እያሉ መጽሐፍ ቅዱስን እንድንጠላው ማድረግ መጥላት አለባችሁ። ግድ መጥላት አለባችሁ። እሱማ አቤት ላይቭ ላይ ነኝ። ايوه طيب ايش انت اللايف لاين معلش ዩኒቨርሲቲዎቻችሁ እንደምታዩት ሴቷ ወንዱን ወንዱ ሴቷን ጓደኛ ፍቅረኛ እያደረጉ ማስለም ነው። ይሄ የምታውቁት ነው። ታች ደንቢያ ብትወርዱ ብዙ ሰው አልቋል በዚህ መንገድ። ሌላኛው በገንዘብ መሸወድ ነው። እንደምታውቁት ረብጣ ሚሊዮን ዶላር ነው የሚላከው። ከማን ብትሉኝ ስሙ ስለሆነ ከኳታርና ከሳዑዲ ብቻ በየአመቱ የሚመጣው ሚሊዮን ዶላር ኢትዮጵያ ውስጥ ምን እንደሚሰራ እናውቃለን። ወደዳችሁ ጠላችሁ በአንድ አመት ብቻ ከኳታር ለኢትዮጵያ ሙስሊሞች 40 ሚሊዮን ዶላር ተመድቧል። እሱም በእኛ ብር መቱትና ደረሱበት። አረብሽ 40 ሚሊዮን በየአመቱ ማን የሚቀበለው ይሄንን ብር ግን? እንዴ እኔ እነን ነገር ማወቅ ፈልጋለሁ። አረ ይሄ ሰውዬ በቀጥታ ተፈልጎ ተይዞ የዚህ ብር ሌላው ተጠቃሚ እሱ ሊሆን ይችላል ማለት ነው። ማን ነው እሱ ይሄንን ብር እየሄደ ከባንክ የሚያወጣው? የትኛው ባንክ ነው ይሄንን ብር ትራንስፈር ተደርጎለት ተቀብሎ እያወጣ ለሙስሊሞች የሚሰጠው? ማን ነው እሱ? አያችሁ፣ ውሸታሞች፣ ቀጣፊ፣ ሌባ ሁሉ እንዲህ አይነት ወሬ ያወራሉ። ልብ በሉ፣ ስሟቸው። ወላሂ እንዲህ አይነት ቅጥፈት፣ እንዲህ አይነት ውሸት፣ እንዲህ አይነት ፍርሃት፣ እንዲህ አይነት ዝርጥርጥነት በጣም አይገርምም? 40 ሚሊዮን በየአመቱ ዶላር 40 ሚሊዮን እንዴ! እሺ ቆይ በቀላሉ ለአምስት አመታት ያህል 40 ሚሊዮን ብር ቢገኝ ማለት ነው። ለአምስት አመታት ያህል ለአምስት አመት 5 ጊዜ 4 ስንት ነው? 5 ጊዜ 4 ስንት ነው? 5 ጊዜ 4 40 ማለት 5 ጊዜ 4 20 ነው። 200 ሚሊዮን ዶላር ማለት እኮ 200 ሚሊዮን ዶላር አይደለም ለኢትዮጵያ ሙስሊም፣ ለኢትዮጵያ ለራሷ የቱን ያህል የእድገት ደረጃዋን ከፍ የሚያደርግ እኮ በልማት ቢውል ማለት ነው ይሄ ብር። እሺ ያ ብር መጣ። ኢትዮጵያ ጠቅላላ መሬቷ፣ ዳገቷ፣ ሸንተረሯ፣ ጉድጓዷ ጭምር መስጊድ በመስጊድ አይሆንም ነበር። የምትፈሩት መስጊድ ማለት ነው። አዛን ሲወጣ የምትደነግጡበት መስጊድ አይሰራበትም ነበረ በብዛት የኮሌጅ ማዕት አንሰራበትም ነበር እንዴ? ግን ብሩን ተቀባዩ ማን ነው? ማን ነው? በማን ስም ነው? በማን አካውንት ነው ይሄ ብር የሚገባው? ማወቅ አለብን። ዘንጠል ውሸት፣ ዘንጠል ቅጥፈት ይሏችኋል። ይሄ ነው ፍርሃትም ጭምር ነው ለነገሩ።
የሙስሊም ማንኛውም እንቅስቃሴ ያስፈራቸዋል፣ ያስደነግጣቸዋል። ወላሂ በጣም ነው የሚደነግጡት፣ በጣም ይፈራሉ። አንድ መስጊድ ተሰርቶ ስራ ሲጀመርበት፣ አንድ መድረሳ ተገንብቶ አገልግሎት መስጠት ሲጀመር ያዙን ልቀቁን ይላል። አንድ መስጊድ ሊሰራ በተሰጠ ቦታ በተረጋገጠ ይዞታ ቦታ ላይ ሊገነባ ሲል ይወጣሉ። እንዴት ይላል? አያችሁ። ወላሂ አብሮ የመኗኗር አብሮ ከመኗኗር ስሜት ውጪ ወደ ኢስላም ኑ ከሚለው መልካም ጥሪ ከመስጠት ውጪ፣ ይህንንም ደግሞ ለእናንተው ብለን ነው፣ ስለሚጠቅማችሁ ነው። ጉዳት አይደለም ይሄ ያለው፣ ጥቅም ነው ያለው። ጥቅም ነው ያቀረብንላችሁ፣ ሌላ ነገር አይደለም። እናንተው ራሳችሁን ቢማለታችሁን እንጂ ያያችሁት የሚጠቅማችሁ ነገር ነው። ከዛ ውጪ ከንብረታችሁ ጋር ከገንዘባችሁ ጋር ጉዳይ የለንም እኛ። ከወለድ ነፃ ገንዘብ ስለምንፈልግ በምንም ነገር ከእናንተ ጋር በገንዘብ ጉዳይ ግንኙነት የለንም። አሁን ላይ ግን አልহামዱሊላህ ከወለድ ነፃ የሆነን የባንክ አገልግሎት ባንኮች በብዛት ከፈቱ። በጣም ደስ የሚል ሁሉም ትምህርት አገኘበት ማለት ነው። ይሄ የቁርአን ትምህርት ነው ማለት ይቻላል። የቁርአን መመሪያ ነው። በቃ መጽሐፍ ቅዱስ ላይም እኮ አለ። ታዲያ እስከ ዛሬ አሰራበትም ነበር። ታዲያ ካለ ለምን አሰራበትም ነበር? ማን ከለከለ? ትገርማለህ። ይህ ሰውዬ ባካችሁ ኦዲዮን እኔ ደጋግሜ መስማት ነው የምፈልገው። እስቲ የተጠፋው እውነቱን መነጋገር ስላለብን ይሄንን እምላችሁ እንድንጠላቸው አይደለም፣ ብሩን እንድንሰጣችሁ ነው ማጠሉት። ግን ኡቁ ያሲቱክሙ እንዳያስቷችሁ ተጠንቀቁ። ስለዚህ ተጠንቀቁ። እንዴት ነው የምትጠነቀቁት? አጓጉል ቅርርባችሁን አቁሙ። ስሙ፣ ከነሱ ጋር አትከራከሩ፣ አታውሩ። ስሙ፣ አሁን ከቻላችሁ ጸልዩላቸው፣ እንጸልይላቸው፣ ያካሉን እንራቅ። በዚህ ዘመን ጌታችን ተጠንቀቁ ሲል ያለን በዚህ ዘመን ማን ነው እሱ? በዚህ ዘመን ጌታችሁ ተጠንቀቁ ያላችሁ በዚህ ዘመን? ይህ ዘመን አሁን በፈረንጆች አቆጣጠር 2020 ነው። በሂጅራ አቆጣጠር 441ኛው ላይ ነው ያለነው። በኢትዮጵያ ካላንደር አቆጣጠር ደግሞ 2012 አይደል? በዚህ ዘመን በየትኛው በየትኛው ወር እልም ያለ የውሸት ቀደዳ ሱብሃንአላህ አልዓዚም ላ ሐውለ ወላ ቁወተ ኢላ ቢላህ። ወላሂ የነቢ መሐመድ አለይሂ ሰላቱ ወሰላም አስተምሮት እንዴት እንደሚጥም ጣዕሙ ልዩ፣ ቃናው ልዩ፣ ደስ የሚል ትምህርት ሱብሃንአላህ። አለይኩም ብስድቅ አሉ፣ አደራችሁን በእውነት ላይ ጽኑ። ፈኢነ ስድቀ ያህዲ ኢለል ብር፣ እውነተኝነት ወደ በጎ መንገድ ወደ ጥሩ መንገድ ይመራልና ነው። ፈኢነ ልብረ ያህዲ ኢለል ጀነ፣ በቀጥተኛው መንገድ ላይ መጓዝ ደግሞ ከእውነት የተገኘ ነው አይደለ? ወደ እውነት ይመራል ተባለ። እውነት ደግሞ ወደ ጀነት ይመራል። አለይኩም ቢልከዚብ፣ እንዲሁ ደግሞ በውሸት ላይ አደራችሁን ተጠንቀቁ። ውሸት ነው። ፈኢነ ልከዚበ ያህዲ ኢለል ፉጁር፣ ወደ መጥፎነት፣ ወደ ቅጥፈት፣ ወደ ዋልጊነት ይመራል። ፈኢነ ልፉጁረ ያህዲ ኢለል ናር፣ ያ መጥፎ መንገድ ደግሞ ወደ ገሃነም እሳት ይመራልና ተጠንቀቁ አሉ። እነኚህ ሰዎች ልቅ ስለሆኑ ነው እኮ፣ ሰብሰብ አድርጎ የሚይዛቸው እምነት ስለሌላቸው ነው። የሚቆጣጠራቸው እምነት ስለሌላቸው ነው። ጥሩ ነው የሚሉት እምነት የለም፣ ወደ ጀነት የሚመራ መንገድ የላቸውም። ለዚህ ነው ሽማግሌውም ይዋሻል፣ ይቀጥፋል፣ ዲያቆኑም ይቀጥፋል፣ ቄሱም ይቀጥፋል፣ መነኩሴውም ይቀጥፋል። አያችሁ አይደል? አሁን ቀደም ዲቃላዎቻቸውም ይቀጥፋሉ። ይገርማሉ በጣም ወላሂ፣ በጣም ይገርማሉ። የሙስሊሙን አቴንሽን በተለያየ አቅጣጫ እየሰረቁ እየበታተኑ እንጂ ወደ መጅሊስ ዳንኤል ክብረት የሚባል ግለሰብ ይሄድ ነበር እንዴ? የሙስሊሞችን አቴንሽን ለመቀየር በሙስሊሞች መካከል ላይ ጠብና ጥላቻን ፈጥሮ ሙስሊሙ ሁከት ውስጥ እንዲገባ ነው እዛ ይገባ። ምን አገባው እሱ እዛ ውስጥ? ምን አገባ? የድቁና ስራ አይደለም የሚሰራው እስልምና ላይ። ሰላት ነው የምንሰግደው እኛ በእስልምና፣ ሐጅ ነው የምናደርግ፣ ፈጣሪ ነው የምናመልከው።
ምን አገባውና እሱ መሃላቸው ሙስሊሞቹ መሃል ሊገባ ቻለ? ምንድነውና ነው እሱ? መጅሊስ ቢመሰረት ቢቋቋም ለሙስሊሙ ነው የሚሰጥ። እውቅና ቢሰጠው ሙስሊሞች ናቸው እውቅናውን የሚረከቡት። አመራሩን የሚሰጡት ሙስሊሞች ናቸው። እሽ ደኸሉሁ ምን አገባው እሱ እዛ ውስጥ? ለምንድን ነው የሄደው? አቴንሽን ለመስረቅ፣ ሙስሊሙን ለመቆጣጠር፣ ለሙስሊሞቹ ሐሳብ በማቅረብ እነዚህ ወሃቢዝምን የሚከተሉ ሰዎችን እንዳታስጠጓቸው። ተመልከቱ። ከዚህ በላይ ቅጥፈት አለ? ከዚህ በላይ ውሸት አለ? ከዚህስ በላይ ወረራ አለ እንዴ በሙስሊሙ ላይ? የለም። ከዚህ በላይ ወረራ የለም። ስለዚህ ወንድም እህቶች ሱብሃንአላህ ለአጭር ሰዓታት ወይም ለአጭር ደቂቃዎች ብዬ ነበር የጀመርኩት ፕሮግራሙን። እንግዲህ ኢንሻአላህ በሌላም ጊዜ በእንደነኛ አይነት መሰል በሆኑ ጉዳዮች ላይ ኢንሻአላህ እንገናኛለን። ሁኔታዎችና የቦታ ሁኔታ ትንሽ አለመስተካከል ነው። በእንደነዚህ አይነት በመግቢያዬ ላይ በተቀስኳት አይነት ግለሰብ እሷን መሰሎች በሆኑ ሴቶችም ሁኔታ ላይ ብዙ ትኩረቱን ባንሰጥና ለቁርአናችን ትኩረት ሰጥተን ንባቡ ላይ እንበርታ ነው የምለው። ይቺን ነው ደግሞ አሁን መጨረሻ ማጠቃለያ የማደርገው በዚህ ነው። በቁርአን ንባብ ላይ እንበርታ፣ እንጠንክር፣ አቂዳን እናጠንክር፣ ሱና ላይ ጽኑዓን እንሁን፣ በሱና ላይ እንጠንክር፣ እንበርታ፣ ቢድዓን እንኮንን። እነዚህ ሰዎች አላህ የጣለባቸውን ኃላፊነት የእምነት ኃላፊነት በማሽቀንጠር በመጣላቸው የራሳቸውን ስሜት በመከተል በእምነታቸው ላይ ቢድዓን ከመጨመር በበለጠ በገፋ ሄዱና ሽርክ ላይ ተወዘፉ ማለት ነው። ኩፍር ላይ ተከመሩ ሄደው። እኛንም ይሄ ዕጣ ፈንታ እንዳይጠብቀን ከነቢዩ ሱና ወለም ዘለም አያስፈልግም። ከቁርአኑ አመራር ወለም ዘለም አያስፈልግም። መመሪያችን ኪታብና ሱና በቀደምቶቹ ግንዛቤ አንድን የቁርአን አያ ማንም ሰው በዘመናችን እኔ ምሁር ነኝ ሊቅ ነኝ ብሎ መጥቶ በራሱ ስሜት ሊፈስረው አይችልም። ቀደምቶቹ በፈሰሩት ግንዛቤ ነው የምንመራው። ሐዲስንም የቀደምቶቹ ባብራሩት ግንዛቤ ላይ ነው ሆነን የምንከተለው። ከዛ ውጪ ሌላ ፍልስፍና የለን። ሙስሊሞችን አንድ ሊያደርገን የሚችለው ቢድዓን ያስወገድንበት ሱና፣ ሽርክን ያስወገድንበት ተውሂድ፣ ኩፍርን ያስወገድንበት ኢስላማችን بيتشانا بيتشانا. اللهم أعز الإسلام والمسلمين وأذل الشرك والمشركين وأذل الشرك والمشركين وأذل الكفر والكافرين ودمر أعداءك أعداء الدين وانصر عبادك الموحدين الذين جاهدوا في سبيلك يا رب العالمين. ربنا آتنا